እስኪ እናንተ ብትሆኑ የ12ኛ ክፍል ውጤት ፈተና አልመጣላችሁ ብሏችሁ ቤተሰብ ወይ ፋሚሊ እጅ እየጠበቃችሁ በእነሱ ያልፍልኛል ስትሉ እዚህ ጋር እናትና አባቶቻችሁ ቢደብራቸው ወይ ቢሰለቻቸው ምን ታደርጋላችሁ? የዛሬው ባለ ታሪካችን ታሪኩን የማለት አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችንም ደግሞ ቅዱስ እንለዋለን ማለት ነው። ቅዱስ ከእናትና ከአባቱ ጋር የሚኖር ጎበዝ ተማሪ ነበር ማለት ነው። እናም ቅዱስ በትምህርት በሚማርበት ሰዓት ላይ በፊት ጎበዝ ተማሪ ቢሆንም አሁን ግን ከፍ እያለ ሲመጣና ወደ ሃይ ስኩል ደረጃ በደረሰበት ሰዓት ላይ መማር ፍላጎቱና ሞራሉ እየቀነሰ ይመጣል ማለት ነው። እናም የመማር ፍላጎቱ እየቀነሰ በመጣበት ሰዓት ላይ የሚያመጣው ውጤት በጣም እያሽቆለቆለና ዝቅ እያለ መጣ ማለት ነው። ከዛም ግን ይሄን ነገር የሰማው ውጭ ያለው አጎቱ አንድ ሀሳብ ያቀርብለታል ማለት ነው። አንተ ጎበዝ ተማሪ ሆነ ውጤትህ ቆንጆ እየሆነ ከመጣ እኔ ለአንተ ከዛ ከኢትዮጵያ ወደ ውጪ ሀገር ወስድህና የተለያዩ የስራ እድሎችም እዚህ ስለሚኖሩ አብረኸኝ እንድትሰራ እድሎችን አመቻችልህ፣ እኔ ጋርም አብረህ መኖር ትችላለህ ይለዋል ማለት ነው። ቅዱስም አጎቱ የሚኖርበት ኑሮ በጣም ጥሩና አሪፍ ኑሮ እንደነበረ ስለሚያውቅ እናም ከአጎቱ ጋር እዛ ሄዶ ለመኖር ያደረበት ፍላጎት በጣም ከፍተኛም ስለነበረ ከጊዜ ወደ ጊዜ ለማጥናት ቢሞክርም ቢታገድም ረጅም ጊዜ ከትምህርት ርቆና ሳያጠና ቀርቶ ስለነበረ ለማጥናት ያለው ፍቅርም ይቀንሳል። እሱም ደግሞ የሚያጠኑት ነገሮች እንዳለ ሊገባው አልቻለም ማለት ነው። እናም እያለ የ12ኛ ክፍልም ፈተና ውጤት ሊመጣለት አልቻለም ማለት ነው። ከዛም ቅዱስ ሊመጣለት ባለመቻሉና አጎቱ ጋር ሄዶ አብሮት ሊሰራና ሊማር እንደማይችል ሲያስብ ከፍተኛ ድብርት ውስጥ ይገባል ማለት ነው። ከዛም ግን ለአጎትየው የ12ኛ ክፍል ፈተና ውጤት እንዳልመጣለት ደውሎ ቢነግረውም አጎትየው ግን ትንሽ ጊዜ ጠብቀኝ እንደምንም ብዬ አመጣለሁ ችግር የለውም ምናምን ብሎ ድጋሚ ተስፋ ይሰጠዋል ማለት ነው። ቅዱስም ደግሞ የአጎቱን ተስፋ በመስማት በጣም ደስ ይሰኛል ማለት ነው። ከዛም ግን ቤት ውስጥ እስከዛ ምንም የሚያደርገው ነገር ስለሌለ ውጪ ጓደኞች ምናምን ይሄን ያህል ስለሌሉት በቃ ጊዜውን እዛው እያሳለፈ ኦንላይን ላይ አንዳንድ ነገሮችን በማየት ቤት ውስጥ ጊዜው ማሳለፍ ይጀምራል ማለት ነው። ግን ቤት ውስጥ ብዙ ጊዜያትን ማሳለፍ ሲጀምር እናትና አባቱ ምንም ባይመስላቸውና ባይከፋቸውም ቅዱስ ግን በጣም እነሱ ላይ ሸክም የሆነ ያክል ስሜት ይሰማው ጀመር ማለት እና በጣም የሚደብረው ነው። ከጊዜ ወደ ጊዜ አጎቱን ደውሎም ምን አረክልኝ እንዴት አረክልኝ እያለ እየደወለ ቢያስቸግረውም እና ቢያስጨንቀውም አጎትየው ግን እዛ ያለው ነገር ለራሱ እየከበደው ስለምታቆይ ዛሬ ነገ እያለ 2 ዓመታትን በእንደዚህ አይነት መልኩ ያሳልፋል ማለት ነው። ቅዱስ ግን 2 ዓመታት ያክል በእንደዚህ አይነት ሙድ ውስጥ በማሳለፍና ከቤት ሳይወጣ እዛው የእናትና የአባቱ ሸክም ሆኖ እየተሰማው ያክል ይገኛል ማለት ነው። ከዛም ግን 2 ዓመታትን በእንደዚህ አይነት መልኩ በማሳለፍ አንድ የነበረው ተስፋ አጎትየው ስለነበረም ድጋሚ በቃ የማይሆን ተስፋ ማጣት ውስጥ ይገባል ማለት ነው። ይሄው ላይ ጊዜ እናትና አባቴ ላይ ሸክሙ አሁን ደግሞ ትምህርት ጨርሼ ውጪ ሄጄ እናትና አባቴን ጦራለሁ ብዬ ሳስብ አጎቴም ከዛሬ ነገ ቆያለ ጊዜን በላው፣ ስለዚህ ለምን ወጥቼ ስራ አልሞክርም ይላል ማለት። ከዛም ግን ወጥቶ ስራ በሚሞክርበት ሰዓት ላይ ምንም አይነት ስራ ሞክሮም አይቶም ነክቶም ስለማያውቅ ሁሉም ነገር ለሱ አዲስ ይሆንበታል ማለት ነው። ከ10 በላይ ቦታዎችን እና የስራ አይነቶችን ለመሞከር እየዞረ ቢጠይቅም እና ደግሞ ቢያፈላልግም ሁሉም የሚፈልጉት የነበረው አንድ ስኪል ያለውና እውቀት ሙያ ያለውን ሰው፣ ምንም እውቀትና ሙያ የሌለውን ሰው አሰሪዎች ለመቅጠር ፈቃደኛ አልሆኑም። ከዚህ በፊት ምንም አይነት ስራ ሞክሮም ሰርቶም ስለማያውቅ ሁሉም ነገር አዲስ ስለሆነበት በብስጭትና ወደ ቤት ይመለሳል ማለት። እናም ቅዱስ ለኛ እንዲህ ማለት አልነበረም። እስቲ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ቤት ውስጥ መቀመጥ ሰልችቶኛል ነበር። የእናቴና የአባቴ ቤት ውስጥ ቁጭ ብዬ ማየት እንደ ሸክም እየተሰማኝ፣ እነሱ ግን ምንም ባይመስላቸውም እኔ ከፍተኛ ድብርት ውስጥ እየገባሁ። አንድ የነበረኝ ተስፋ አጎቴ ነበር። እሱን ግን እዛ ለሱም ስለከበደው እኔን እዛ ወስዶ እንኳን ሊያሰራና ሊያስተምር ቀርቶ ለራሱ እየከበደው እንደነበረ ደውሎ ነግሮኛል። ጭራሽ አልፎ ተርፎም ግን አሁን ላይ ስልኩ ዘግቶብኛል። ወጥቼ እንኳን ስራ እንዳልሰራ ደግሞ ምንም አይነት እውቀትና ሙያ የለኝም፣ ምን እንደማድረግ ራሱ ግራ ገብቶኛል ብሏል። ለቅዱስ ያግዟል ያበረቷል ብላችሁ የምታስቡበትን ነገር እንዳለ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ለሌሎች ለእንደዚህ አይነት ተማሪዎች እናም ደግሞ እንደዚህ አይነት ችግር ውስጥ ላሉት ሰዎች እንዳለ ይሄን ቪዲዮ ሼር ማድረግ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሌሎች ባለታሪኮችም ታች በምናስቀምጥላችሁ ሶሻል ሚዲያ አማራጮች ታሪካችሁን ለኛ ማጋራት ትችላላችሁ። ቀጣይ ባለ ታሪክ እስከምንገናኝ መልካም ጊዜ ይሁንላችሁ። በዚህ ሰናበታለሁ። ባይ ባይ።